ሰዎች በሶስት ይከፈላሉ አንደኛው የምርጦቹ ናቸው እንደ መላእክት ደረጃ ላይ ያለ ሰው ነው ማን ነው ስትለው ይሄ ለሰው ኸይር የሚሰሩ ሰዎች ቢናገሩ ኸይር ቢሰሩ ኸይር يعني الله ዘንድ የሚወደድ ሰው انفعهم للناس ነው ሰው የሚጠቅሙ ሰዎች አላህ ሰው ያርገና ሁለተኛው የጉኡዛን ደረጃ ነው አለ ጉኡዛን ድንጋዩ ምኑ ማለት የድንጋዩ አያማ አይሰድብህ ምን ያረግ በቃ በሁሉል المجنون የተባለው ቀብር ይሄድ ነበር ቀብር ቁጭ ይላል ሄዶ ሰፋ አሟቶቹ ተሻሉት ከአህያው ሰው ሄዶ ምን ሆን ካለው አንተ አይስ እነዚህ ተሻሉኛል እዚህ ያሉት ለምን ሲሉት ان جلست لا يؤذوني وان ذهبت لا يغتابوني አለ ከነሱ ጋር ወን አዛያረጉኝ በተዋቸው አያሙኛል አማን ነው ለነሱ ጋር ሶስተኛ ከልሐየቲ ወልአቃሪብ አሉት ኪታብ ላይ እንደ ጊንጥና እባብ የሆኑ ሰዎች ቢናገሩ ሰው ቀልብ መስበር ሰው አዛ ማድረግ የሰው ነውር መከታተል ከዳ አንዳንዴ እንዲህ አይነት خلق ዳኢ ይሆናል ሼኽም ሊሆን ይችላል ሼኽነት እኮ በአፍህ ዒልም እኮ ይሁዲው ይችላል እኮ ጃሚዓ ግባና ቀራ ተፍሲሩን ሐዲሱን አስራም ተባለ ሙፍቲ ትሆናል ዒልም የምላስ ዒልም ሁሉም ይችላል ሙናፊቁም ካፊሩ የቀልቡ ግን ኑር ያለው ዒልም ይሄ ተቅይ ነቅይ ሆነ እንጂ ይችላል